ማልቀስ አለብን፣ ግን ነገሩ ያልበዛ መሆን አለበት። ራስን የሚገዛ ከተማን ከሚገዛ ይበልጣል። ሰዎች ብልሆች ናቸው ይባላል። የምርም ብልሃት አለ ውስጣችን። ገና 10 ደቂቃ ውሳኔ፣ እያንዳንዱ ደቂቃ እያንዳንዱ ሰከንድ ውሳኔ ነው። አንዲ ጠንካራ መሆን የሚፈልግ እንደ አንቺ ብርቱ መሆን የሚፈልግ ፐብሊክ በሆኑ ቦታዎች ላይ ስሜቶቻችንን አውጥተን መናገር። እኔ ይህንን ቪዲዮ ለመስራት ወሰንኩ፣ እናንተ ደግሞ ይህን ቪዲዮ ለማየት ወሰናችሁ። ምክንያቱም ፍቅር በውስጣችን የተፈጠረ ነገር ነው። አንድ ሰው ራሱን የት እንዳለ ካላወቀ የት መሄድ እንዳለበት አያውቅም። ስሜትን ማስተዳደር በጣም ቀላል ነገር አይደለም። ዛሬም ተመልሰን ተገናኝተናል። ኤፒሲ ኢንቫይሮንመንት ነው። አብረን እናወራለን። ሴቶች ምን አይነት ላይፍ ስትራግሎች እንዳሉብን፣ እነዛ እንዴት ማለፍ እንዳለብን እናወራለን። ድጋሚ ስለመጣችሁ አመሰግናለሁ። ሴቶች ሊኖሯቸው የሚገቡ 6 ነገሮች ወይም ደግሞ 6 ማንነቶች በሚለው ሀሳብ ላይ እናወራለን። የመጀመሪያው ራስን ማወቅ። ራስን ማወቅ ምን አይነት ቦታ ላይ እንዳለን ራሳችንን ማወቅ አለብን። ሴቶች ብቻ ሳይሆን ሁላችንም። አንድ ሰው ራሱ የት እንዳለ ካላወቀ የት መሄድ እንዳለበት አያውቅም። ህልማችንን ለማሳካት ራዕያችን ጋር ለመድረስ ሁላችንም የቱ ጋር እንዳለን ማወቅ አለብን። የመጀመሪያው ራስን ማወቅ ወይም ደግሞ ሰልፍ አዌርነስ ነው። ራሳችንን ማወቅ፣ ራሳችንን አንደርስታንድ ማድረግ፣ ምንድነው የምንፈልገው፣ ምንድነው መሆን የምንፈልገው የሚለውን ነገር በደንብ ማወቅ አለብን። ሁለተኛ ደግሞ በራስ መተማመን ወይም ደግሞ ሰልፍ ኮንፊደንስ፣ በራሳችን ላይ መተማመን አለብን። ማንነታችንን ካወቅን በኋላ የት መድረስ እንደምንችል በደንብ ማወቅ አለብን። ኮንፊደንት መሆን አለብን። በምንወጣቸው በምንገባቸው ቦታዎች ላይ ሁሉ በጣም ኮንፊደንስ ሊኖረን ይገባል። እኛ ራሳችንን በደንብ ማወቅ አለብን። መጀመሪያ በደንብ ራሳችንን ካወቅን ራሳችን ላይ ያለን ኮንፊደንስ ይኖረናል። የቱ ጋር ምን መስራት እንዳለብን፣ የቱ ጋር ምን አይነት ማንነት እኛ ውስጥ መፍጠር እንዳለብን በደንብ ማወቅ ይኖርብናል። ሶስተኛ ደግሞ ስሜታችንን ማስተዳደር መቻል። ስሜታችንን እንዴት አድርገን ኮንትሮል ማድረግ እንዳለብን ማወቅ ነው። ስሜትን ማስተዳደር በጣም ቀላል ነገር አይደለም። ራስን የሚገዛ ከተማን ከሚገዛ ይበልጣል። ስለዚህ ራሳችንን ስሜታችንን በጣም ኮንትሮል ማድረግ አለብን። እንደ ሴት ማልቀስ የለብንም እያልኩኝ አይደለም፣ ማልቀስ አለብን፣ ግን ነገሩ ያልበዛ መሆን አለበት። ማኩረፋችን፣ የሆነ ስሜታዊነታችን የኛን ትክክለኛውን ማንነት የኛን ጥንካሬ ስለሚሸፍንብን ይሄ ቁጣ ሊሆን ይችላል፣ ንዴት ይሁን በሰዎች ላይ ከሰዎች ጋር ባለን መስተጋብር ላይ በጣም ስሜታችንን ኮንትሮል ማድረግ መቻል አለብን። ስሜታችንን ማስተዳደር መቻል አለብን። የቱ ጋር ምን አይነት ስሜት ቢሰማን ችግር የለውም። ከጓደኞቻችን ጋር ስንሆን የፈለግነውን ስሜት ማንጸባረቅ እንችላለን ሳይበዛ። ግን በስራ ቦታዎቻችን፣ በትምህርት ቤት ላይ፣ ይሄ ፐብሊክ በሆኑ ቦታዎች ላይ ስሜቶቻችንን አውጥተን መናገር በጣም የሆነ ትኩረት መፈለግ እስከሚመስል ድረስ የምድርም ተሰምቶ ሊሆን ይችላል፣ ግን ስሜታችንን ማስተዳደር መቻል አለብን። ከዛ ደግሞ አራተኛ ጥሩ ግንኙነቶችን መፍጠር ነው። በጣም አሪፍ ግንኙነቶችን መፍጠር ለስራ ሲሆን ከስራ ጋር በጣም ለስራ የሆነ ግንኙነቶችን መፍጠር፣ ለጓደኝነት ለፍሬንድሺፕ ሲሆን ወይም ደግሞ ለሮማንቲክ የሆነ ሪሌሽንሺፕ ቢሆን ትክክለኛ የሆነ መስመር የያዘ ደስ የሚል በስነ ስርዓት የሚመራ አሪፍ ማለት እኔ ስለ ሪሌሽንሺፕ ምንም ነገር ለሰዎች መምከር አለብን ወይም ሰው መመከር አለበት ብዬ አላስብም። ምክንያቱም ፍቅር በውስጣችን የተፈጠረ ነገር ነው። ያንን ነገር ራሳችን ቢውልድ እናደርጋለን። ራሳችን በምንችለው መንገድ ልክ በሆነ መንገድ ሪሌሽንሺፓችንን መምራት አለብን ብዬ አምናለሁ። እኔ ግን ሁሉም ግንኙነቶች ትክክለኛ መሆን አለባቸው። ደስ የሚልና የኛ ነፍስ የሚያርፍበት መሆን አለበት ሁሉም ነገር ማለት ነው። አምስተኛ ደግሞ ጊዜያችንን ማስተዳደር መቻል ነው። እንደ ሴት ጊዜያችንን ዝም ብለን ማባከን የለብን። ለሁላችንም 24 ሰዓት ነው የሰጠን። መጀመሪያ ብለን እንደምንጀምረው እያንዳንዱ ደቂቃ ውሳኔ ነው። እያንዳንዱ ደቂቃ እያንዳንዱ ሰከንድ ውሳኔ ነው። እኔ ይህንን ቪዲዮ ለመስራት ወሰንኩ፣ እናንተ ደግሞ ይህን ቪዲዮ ለማየት ወሰናችሁ። እያንዳንዱ ደቂቃ ውሳኔ ነው። እያንዳንዱ ደቂቃ የምንመራበት አይደለ? ዛሬ ላይ ያደረግናት ትንሿ ነገር ነገ ላይ ተጽዕኖ ትፈጥራለች። ህይወታችን ላይ በምናውቀው በማናውቀው ወይ ተጽዕኖ ትፈጥራለች። ስድስተኛ ደግሞ ችግር ፈቺ ነው። የሆኑ ችግር ሲፈጠር አብሮ ችግሩን የሚያሟሙቁ ሳይሆን ሴቶች ብልሆች ናቸው ይባላል። የምርም ብልሃት አለ ውስጣችን። ገና ስንፈጠር አብሮ የተፈጠረ ብልሃት አለ። ችግር ፈቺ ነው። ችግሩ ጋር አብሮ የሆነ እኛ እንዳሰብነው ነው ጭንቅላታችን። ችግሩን በደንብ እንደ ችግሩን ብቻ ማሰብሰብ ምን ብናደርግ ነው ከዚህ ችግር ውስጥ መውጣት የምንችለው? በቤተሰብ ውስጥ፣ በፋሚሊ ውስጥ፣ በጓደኛችን፣ በስራ ቦታዎቻችን ላይ ችግር ፈቺዎች ነው። ችግራችን የሆነ ሶልቭ ማድረግ መቻል ከሰሷ ትጠራ እስከሚባል ድረስ ሰዎች ችግር ተፈጠረ ሲባል ቶሎ ብላችሁ መፍትሄ የማሰብ ወይም ደግሞ መፍትሄ ፈጣሪ መሆን እና የመጨረሻውና 7ኛው እውቀታችንን ማሳደግ፣ መጽሐፍቶችን ማንበብ።
በቻለው ልክ ከሰዎች ጋር መጽሐፍ ማንበብ ሲባል ዲቴል የሆነ ነገር ባይሆንም ትንሽ መጽሐፎችን ማንበብ፣ ስለ መጽሐፎች የተሰጡ ማስታወሻዎችን ማንበብ፣ ሰዎች የሆነ መጽሐፍ ካነበቡ ስለዛ መጽሐፍ ከዛ ሰው መስማት፣ ቀስ በቀስ ከዛ እውቀታችንን የምናሳድግባቸው በጣም ብዙ ወዮች አሉ። ዩቲዩብ ላይ የተለያዩ ነገሮችን በማየት መልካም የሆኑ ነገሮችን በማየት ራሳችንን እውቀታችንን በደንብ ማሳደግ አለብን። አንዲት ጠንካራ ሴት ሊኖሯት የሚገቡ ነገሮች እነዚህ ናቸው። አንዲት ጠንካራ መሆን የምትፈልግ ሴት፣ እንደ አንቺ ብርቱ መሆን የምትፈልግ ሴት ልታደርጋቸው የሚገቡ ነገሮች እነዚህ ናቸው። ይሄ ፒስ ኢንቫይሮንመንት ነው። ሰላም እናወራለን፣ መልካም ነገሮችን እንነጋገራለን። እንደ ሀገር ጠንካራ ሴቶች እንሆናለን። ጠንካራ ሴቶችን ደግሞ እንፈጥራለን። ይሄ ፒስ ኢንቫይሮንመንት ነው። እያንዳንዱ ደቂቃችን ውሳኔ ነው እንላለን።